ውሸት ነው ተባለ። አንድ የመከላከያ ሰራዊት አባል ከሰሞኑ አሰቃቂ ድርጊት ሲፈጽም ከታየው ግለሰብ ጋር ተቀምጦ የሚያሳየው ምስል ትክክለኛ ያልሆነና በሰው ሰራሽ አስተውሎት AI የተፈበረከ ነው ተብሏል። በዛሬው ዕለት በማርበርግ ቫይረስ ተጨማሪ 2 ሰዎች ሕይወት ማለፉ ሪፖርት ተደርጓል። በአውሮፕላን ውስጥ አምባጓሮ በመፍጠር ክስ የተመሰረተባቸው 6 ተከሳሾች ላይ ፍርድ ቤቱ ትናንት ውሳኔ ማስተላለፉ ይታወቃል። በዚህ ዙሪያም ተጨማሪ መረጃ ይዣለሁ፣ በዝርዝር አስደምጣችኋለሁ። አድማጮች ለሳቱ የያዝኳቸውን እነዚህንና ሌሎች አጫጭር መረጃዎችን አስደምጣለሁ። ቻናሌን ሰብስክራይብ በማድረግ አብራችሁኝ ቆዩ። አንድ የመከላከያ ሰራዊት አባል ከሰሞኑ አሰቃቂ ድርጊት ሲፈጽም ከታየው ግለሰብ ጋር ተቀምጦ የሚያሳየው ምስል ትክክለኛ ያልሆነና በሰው ሰራሽ አስተውሎት AI የተፈበረከ ነው ተብሏል። ካለፉት ጥቂት ቀናት ወዲህ የፋኖ ታጣቂዎች አባል እንደሆነ የተገለጸ ግለሰብ የአንድ ግለሰብ እጅ አሰቃቂ በሆነ ሁኔታ ሲቆርጥ የሚያሳይ ቪዲዮ በማህበራዊ ትስስር ገጾች በስፋት እየተጋራ ይገኛል። ከዚህ ድርጊትም ጋር በተያያዘም የድርጊቱ ፈጻሚ ግለሰብ ምስሎች ናቸው በሚል የተለያዩ ፎቶዎች እየተዘዋወሩ ይገኛል። ከነዚህ መካከል ደግሞ በስክሪን ቅጂው ስክሪንሾት ላይ የሚታየውና ግለሰቡ ከአንድ የኢትዮጵያ መከላከያ ሰራዊት ዩኒፎርም ከለበሰ ግለሰብ ጋር ተቀምጦ ሲያወራ ያሳያል በሚል በማህበራዊ ሚዲያ ላይ የተሰራጨ ምስል ይገኝበታል። ይህ ምስል እውነት እያደረች ትጠራለች፣ ተደብቃ አትቀርም፣ የጨካኙ የብልጽግና ድራማ በማስረጃ ተገልጧል የሚል ጽሑፍም ይዟል። ይህ በጭካኔ ድርጊቱ የመንግስት እጅ እንዳለበት ህዝብን ለማሳመን የተደረገ ሙከራ እንደሆነ አንዳንዶች ሲገልጹ ተስተውሏል። ይሁን እንጂ ኢትዮጵያ ቼክ በምስሉ ላይ ባደረገው ማጣራት ምስሉ ትክክለኛ ያልሆነና በሰው ሰራሽ አስተውሎት AI የተሰራ እንደሆነ አረጋግጧል። ምስሉን ለማጣራት የጎግል ምርት የሆነውን ሲንታይዲ ዲቴክተር የተጠቀመ ሲሆን መገልገያውም ምስሉ በጎግል AI የተሰራ እንደሆነ አመላክቷል። በሌላ በኩል የአሰቃቂ ድርጊቱን እንደፈጸመ የተነገረ የሚገኘው ግለሰብ በተመለከተ የተለያዩ የሚቃረኑ ሐሳቦች በማህበራዊ ትስስር ገጾች እየተዘዋወሩ ይገኛል። ከመንግስት በኩል በጉዳዩ ዙሪያ እስካሁን አስተያየታቸውን ከሰጡት መካከል የጠቅላይ ሚኒስትር አብይ አህመድ የማህበራዊ ጉዳዮች አማካሪ የሆኑት ዲያቆን ዳንኤል ክብረት ይገኙበታል። ተይዞ የመጡት ስልኮች ብዙ ነገር እየነገሩን ነው በማለት ቪዲዮ ከተያዙ ታጣቂዎች እንደተገኘ የጠቆሙ ሲሆን ታጣቂዎቹ ከማን ጋር እንደሚገናኙ፣ ማን ገንዘብ እንደሚልክላቸው፣ እነማን እንደደፈሩ፣ እነማንን እንደገደሉ፣ እነማንን እንዳገቱ ብዙ ነገር እየነገሩን ነው ብለዋል። በሌላ በኩል የፋኖ አመራሮች ድርጊቱን ሲፈጸም የሚታየው ግለሰብ የዛሬ 2 ሳምንት ገደማ ኖቬምበር 12 2025 ለመንግስት እጅ እንደሰጠ በአማራ ኮሚኒኬሽን ቢሮ በኩል መገለጹን ያነሳሉ። ድርጊቱ መቼ እንደተፈጸመ ባይጠቅሱም ከሰሞኑ ቢቢሲ በዘገባው ያወጣውን በአማራ ክልል የተፈጸመ የሴቶች መደፈር ዜና ለማደብዘዝ ሆን ተብሎ የተቀናበረ እንደሆነ ሲናገሩም ተደምጧል። በመሆኑም በእንደዚህ አይነት ጊዜ ለሚሰራጩ ሐሰተኛና አሳሳች መረጃዎች እንዳንጋለጥ ተአማን ባልሆኑ ምንጮች የሚጋሩ አጠራጣሪ መረጃዎችን፣ ምስሎችንና ቪዲዮዎችን ከማመናችንና መልሰን ከማጋራታችን በፊት ተገቢውን ማጣራት እናደርግ ሲል ኢትዮጵያ ቼክ አሳስቧል። በዛሬው ዕለት በማርበርግ ቫይረስ ተጨማሪ 2 ሰዎች ሕይወት ማለፉ ሪፖርት ተደርጓል። በዛሬው ዕለት በአጠቃላይ 7 ምርመራዎች የተከናወኑ ሲሆን በ2 ሰዎች ላይ ቫይረሱ መገኘቱና የ2 ሰዎች ሕይወት ማለፉን ዕለታዊ የምርመራ ሪፖርት ጠቁሟል። በአጠቃላይ በቫይረሱ ሳቢያ ሕይወታቸው ያለፈ ዜጎች ቁጥር ወደ 7 ከፍ ብለዋል። እስካሁን 78 የላቦራቶሪ ምርመራዎች የተከናወኑ ሲሆን በ12 ሰዎች ላይ ቫይረሱ መገኘቱ ተገልጿል። የኢትዮጵያ አየር መንገድ ወደ መቀሌ ሊያደርግ የነበረው በረራ በመሰረዙ ምክንያት በአውሮፕላን ውስጥ አምባጓሮ በመፍጠር ክስ የተመሰረተባቸው 6 ተከሳሾች ላይ ፍርድ ቤቱ ትናንት ውሳኔ ማስተላለፉን ዛበሻ በቪዲዮ ባሰራጨው መረጃ ዘግቧል። በዚህም መሰረት በእነ ዮሐንስ ዳንኤል የክስ መዝገብ ከተካተቱት መካከል 5ኛ ተከሳሽ ሌኒ ኪንፌ በቀረበባት ክስ በበቂ ሁኔታ ራሷን በመከላከሏ ከክሱ ሙሉ በሙሉ በነፃ እንድትሰናበት ፍርድ ቤቱ ወስኗል። በሌላ በኩል አንደኛ ተከሳሽ ዮሐንስ ዳንኤል፣ አማኑኤል መውጫና ናትናኤል ወንደሰን፣ ኤልያስ ድርበና ይዲዲያ ነጻነት አቃቤ ሕግ ያቀረበባቸውን የሰነድ የቪዲዮና የሰው ማስረጃ ማስተባበል ባለመቻላቸው ጥፋተኛ ተብለዋል። በክስ ሂደቱ ላይ ነፍሰ ጡር የነበረችው 6ኛ ተከሳሽ ይዲዲያ ነጻነት ልጇን በማረሚያ ቤት መውለዷ ይታወሳል። ምንም እንኳን የጠቅላይ ፍርድ ቤት ዋስትና መብቷን አክብሮላት ከእስር ተለቃ ክሷን ስትከታተል የቆየች ቢሆንም
ትላንት በዋለው ችሎት ጥፋተኛ በመባሏ ተመልሳ ወደ ማረሚያ ቤት እንድትገባ ታዟል። በተጨማሪ አንደኛ ተከሳሽ ዮሐንስ ወይም ጆን ዳንኤል ከረብሻው ክስ በተጨማሪ በቀረበበት ሶስተኛ ክስ ማለትም የኮምፒውተር አዋጁን በመተላለፍ ከአየር መንገዱ ጋር በተያያዘ የስም ማጥፋት ወንጀል በመፈጸሙ ጥፋተኛ ተብሏል። ፍርድ ቤቱ ጥፋተኛ በተባሉት 5 ተከሳሾች ላይ አቃቤ ሕግ የቅጣት አስተያየቱን፣ የተከሳሽ ጠበቆች ደግሞ የቅጣት ማቅለያቸውን እንዲያቀርቡ ለህዳር 18 2018 ዓ.ም ተለዋጭ ቀጠሮ ሰጥቷል። 912 ግራም በላይ አደንዛዥ እጽ ከአዲስ አበባ ወደ ኬንያ ስታዘዋውር የነበረችው ግለሰብ በቁጥጥር ስር ውላለች። የ34 ዓመቷ ሙሊ አያን 3.6 ሚሊዮን ሺሊንግ $28,000 በላይ የሚያወጣ አደንዛዥ እጽ ኮኬን ሆዷ ውስጥ በመያዝ ለማለፍ ስትሞክር በጆሞ ኬንያታ ዓለም አቀፍ ኤርፖርት በፖሊስ ቁጥጥር ስር ውላለች። የኬንያ የጸረ እጽ ክፍል መኮንኖች ከአዲስ አበባ ተነስታ ወደ ስፍራው ያቀናችውን ግለሰብ ከአውሮፕላኗ በወረደች ጥቂት ደቂቃዎች ውስጥ በቁጥጥር ስር በማዋል ባደረጉት ምርመራ ተጠርጣሪዋ እጽ የተሞላባቸው 28 እንክብሎችን ውጣ መገኘቷን የሀገሪቱ ሚዲያ ዘግቧል። ፖሊስ በግለሰቧ ላይ ክስ ለመመስረት መረጃዎችን እያደራጀ መሆኑን የገለጸ ሲሆን ዜጎች ከእጽ ዝውውር ራሳቸውን እንዲቆጥቡ አሳስበዋል። አድማጮች ለሳቱ ያዝኳቸው አጫጭር መረጃዎች እነዚህ ናቸው። በቀጣይ በሌላ መረጃዎች እስከምንገናኝ ቸር ቆዩልኝ።